Idatnas intispate. Kono biodish. Inin bedana biodish. Fikire. ኧረ እናትና ልጅ ወረኛ የሚያወራ ዓለም ዋንጫ ጠቅሶ አባይ ቲቪ ሌላ ላይ ብር ዛሬ ሰበር ነው ስድብና ለቅሶ ድሮም ልባ የራሴን ባለኝ የራሴ ሳቅ ሰው ተከትዬ አልሳቀቅ አንተ ምን ቆሻሻ ባለጌ ሰው ነህ እኔ ራሴን ላጠፋ አንተ እንዲህ ስላለህ ባለጌ ረደፍተማን እንደነዚህ አልኖርም እንደነገሌ ዋትስአፕ ፋሚሊ እንዴት ናችሁ? ተመልሰናል። ሰላም ዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? እኔ ሚራክል ስኮፕ ነኝ። ከብዙ ቆይታ በኋላ ወደ ቻናሌ ተመልሼ መጥቻለሁ። ዛሬ በሶሻል ሚዲያ ላይ ባሉ ቪዲዮዎች ዙሪያ አንዳንድ ቪዲዮዎችን ቀንጨፍ እያደረግን ፈታ ዘና የምንል ይሆናል። ሀሳብ አስተያየታችንንም እናስቀምጣለን። እናንተም ሀሳባችሁን ኮመንት ላይ ያደርጋችሁ ዘና ፈታ ማለት ብቻ ነው። ዌልካም። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ሰዎች እኔ ምንም ለምንድን ነው የዩቲዩብ ቻናሌን ሰብስክራይብ አድርጉት? ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ከወዲሁ አሳስባችኋለሁ። ሌትስ ጎ። ዛሬ እኮ ሰኔ ያሲኖ መምህር ማነው? መምህር አስታወስከኝ? ሰባተኛ ክፍል አለቃ ከፍ ያለው ይኸው ልክ እንደ ትናንቱ ረባሾች አሉ። በደንብ ጽፌያለሁ። ይኸው ቅጣቸው። ምንም ቢያድግ ጊዜ ቢሄድ ደጉም አብሮ የተማረ አብሮ የተላፋ ጎዳና ሲወጣ አኳኩሉ ብለው እንዴት አይፈልጉም? ነጋ ላሉ ነክተው ግን ባልሳሙ ልጅነት ናፈቀኝ ለዛና ቀለሙ አያጅቦ አለ ብሎ የጠየቀ ከሰውነት አርፎ ላውሬ የተጨነቀ ወርቃማው ትውልድ ወዴት ተደበቀ? አደግን የእድሜ ጣራ ወጣ ሳንደበቅ እንኳን በአውራ ጎዳና የሚፈልገን አጣ። አደግን እድሜም ኮበለለ ፊደል ካስቆጠርከው አባከና ብሎ የጠየቀህ አለ? የለም። ኤክስ አንተና ማህደር አንድ ወንበር ላይ ነበር አይደለም የምትቀመጡት? ማህደር ይቅደም በወሊድ ምክንያት አረፈሽ በቀደም እሷ በተረፈሽ ፈሶላት የኔ ደም የዋዋ ማህደር ነጭናጫዋ ማህደር ጎበዟ ማህደር እሷ ከራያሲን ወዳት ነበር በህይወት ብቻ ሳይሆን አርፋጅኝ ለመንገር አንተ ግን አረጀ ማርጀት ግን ይመቻል። አኳኩሉ ህይወት ፈላጊ ከሌለ መደበቅም እኮ በጣም ይሰለቻል። ዛሬ እኮ ሰኔ 30 ነው መምህር። ሰኔ 30 ጤነኞች ዘነጉ ያመመኝ ሳረሳ ካርድ አትሰጠኝም ፈርምና አጽድቀ አንተ ያሰለፍከው በዓለም ፈተና አብዛኛው ወደቀ። በፍቅር ወደቀ፣ በሰላም ወደቀ፣ በአንድነት ወደቀ። በልቡ ያቄማል በጥርስ እየሳቀ ትቆጣቸውም ዛሬ አንተን አይፈሩም። ትልቅ አገር ይዘው ለጥላቻ እንጂ ለፍቅር አይሰሩ። በዚህ ከቀጠሉ ይወድቃሉ እንጂ አይዘዋወሩ። ተቆጣ ተውበል በርሲሳ ድብድቡ ይቅር። ዛሬ እንታረቅ ለሰኔ 30 እንታረቅ። ሰላም ሰኔ 30 አንዱ ይወድቃል ሌላው ሲነሳ። ኧረ ያሲኖ አንተ ምን አይነት ሰው ነህ ግን? የምር ሁሌ ስሜታችን እንደነካ አሁን ደግሞ በመምህር መጣ። ለመምህር የሰጠውን ክብር በጣም እናመሰግናለን። እኛ ሁላችንም በትምህርት ዘርፍ አልፈናል። ሁላችንም ተምረን ነው እዚህ የደረስነው። ግን ድሮ ያለውን ስሜት ቀሰቀስክ፣ የሰኔ 30 ጉጉታችንን ጨመርክ። ኧረ ያሲኖ ዮናታን በቃ እኔ ጀግና መሆን አልፈልግም። ጀግናው ዝመት፣ ጀግናው ግባ፣ ጀግናው በለው፣ ጀግናው ተኩስ። በቃ እኔ ጀግና መሆን አልፈልግም። ምተኩሰው እኔ የሚሞተው ወንድም የሚተኮሰው ከዛ የሚሞተው እዚህ ጋር ወንድሜን ገድዬ ጀግና ከመባል እድሜ ልኬ ፈሪ ልባል።
እንደውም ፈሪ ነኝ በቃ። አዎ ፈሪ ነኝ በቃ። እንዴ ምንም እኛ እናሳዝናችሁም እንዴ? በጊዜያችሁ እዚች ሀገር ላይ ዘርታችሁ አጭዳችሁ ወልዳችሁ ከብዳችሁ ስታበቁ ልክ ስታረጁ ጦሩን ታውጃላችሁ እንዴ? በእኛ ጊዜ እንዴ ለምን የትግራይ እናት ታልቅስ? የአማራ የኦሮሞ ሌሎች ስለምን ያልቅሱ? ለምን እንደ ሀገርኛ እናልቅስ? በቃ እኔ ጀግና መሆን አልፈልግም። በቃ እኔ ፈሪ ነኝ። ችግር ከቤት ቢመጣ መላዘዴ ቢታጣ እውነቱን ነው ዮናታን። አሁን ወንድሙ ላይ ደግሞ በየአመቱ ጦርነት። ኧረ ይበቃናል። የቤት ኪራይ ሲደርስብህ ከምኔው ነው ደግሞ ቤት ኪራይ የሚደርሰው ከደሞዜ ቀድሞ ከምኔው አትበል ከቤት ኪራይ ውጭ አለኝ ወይ አበል ከየት አምጥቼ ልክፈላው ትቼ ሄዳምጣ ካቃተው ውጣ እንግዲህ አትስረቅረቅብኛል ካቃተው ውጣ ከምኔው አለ ባለቤቱ ደግሞ እደስ ሌላ አበል አለ ወይ? በዚህ ክራይ ቤት ነው የምትተዳደረው፣ ካልሆነ ቤቱን ለቀህ ውጣ። ወረኛ የሚያወራ ዓለም ዋንጫ ጠቅሶ አባይ ቲቪ ሌላ ላይ ብር ዛሬ ሰበድ ነው ስድብና ለቅሶ ድሮም ልባዶ ነው ስድብና ለቅሶ ከማውራት በፊት ራስ ላይ ስራ ሊዮኔል ሜሲ ዶች መንደር በረከተ ቁጣ ማድሪድ ኳስ ሳይሆን ይወዳላሽ ሙረ ማድሪድ ኳስ ሳይሆን ኢትዮጵያዊ ነው እንዳስፖር ኢትዮጵያ ሁለተኛ ጊዜ ነው መጣመኛ። ኧረ ቀኔማ ያቅተንም ኧረ አባይ ቲቪ ኤኤል ማስተር እየሆናችሁ ነው። ምን ሰው አጣችሁ ነው ኤኤል የጀመራችሁት? ልጅ እንደ አንድ ላይ ስትሰሩ ጸደ ነው። አንድ እንጀራ ስንት እንደገባ ታውቂያለሽ? እሺ 4 ብር ገባህ። እንዴት ይበላል? እንዴት እንደሚበላ ምን አረ 4 ብር አውጥቶ እንዴት ይበላል? ያው ጋጋሪዎቹም እኮ እንትኖች ናቸው፣ ሸረኞች ምን ያረጉታል? ያሳሱና 4 ብር ይሸጣሉ። ይኸውልህ ገለባ እንጀራ ነው እኮ የሚመጣው። እሱ ከሱም ብሶ 4 ብር በላይ አመልክቶ የበላውን መከታተል አለበት። እንደዛ ይችላል። ልክ ነሽ። እንደዛ ይቻላል እንዴ! ኧረ እባክህ ስንት ዘዴ ያለው ብዙ ዘዴ ያለው። ኧረ አሁን በእኛ ጊዜ እንጀራ ለዛው ንፋስ የሆነ እንጀራ ማለት ነው 25 ብርና 30 ብር ነው። 25 ብርና 30 ብር። ድሮም እናቲቱ ሰው ገዳይ ነበረች። አሁንም ልጅቱ በጦረኛው አይኗ አልፋልፋች። እባክሽ አንድ ቀን መሽቶባት ከኛ ቤት ባደረች። ጉርሽ ለምን ነው የምትሰራው? ኧረ የሰውዶ እናት ናት እንዴ? ሴዶ ማርሻል ምን ይጠቅማታል? አሁን ለምን ነው የምትሰራው ይሄኛውን ስፖርት? እስኪ ኮመንት ላይ ሀሳባችሁ ቄሮ ወይ ማላቲኒ እንዴት ነሽ? እንትስፓት አለውኝ ወይ ኮኖ ቢወዲሽ እኔም በጣም ነው ቢወዲሽ ፍቅሬ። ኧረ እባካችሁ የሆነ ሙዚቃ ልዛግብሽ ደስ ይለኝ። እሺ የኔ እሺ የኔ ቆይ እየጋበዛት ነው። ወይኔ እኛ ታዲያ ምን መሆን አለብን አሁን በዚህ ሰዓት? እነዚህ እንዲሆኑ አራላሽ
በጣም ደስ ይላል። እሺ ተሞሽራ ተናሽ እና የሆነ ተመችቷል። ይሄ ሙዚቃ ነው ዝንጀሮ ኧረ ከየት ነው የሚያመጡት ግን እንደዚህ አይነት ልጆችን? ኧረ እባካችሁ ጊዜያችሁ ገና ብዙ አመት ይቀራቸዋል። ይደርሷቸዋል። በዛ ላይ ደግሞ ትደርሳላችሁ። የፈረንጅ ሚስት እርጉዝ ስትሆን ኧረ ኖርማል ሰው እንዲህ አይሰራም። ኧረ የፈረንጁን አሁን ኢትዮጵያ ሊታመጡ የኢትዮጵያዎች እኮ የእኛ ሴቶች ቁጭ ካሉበት ማለት ነው ሪሞቷን ለመውሰድ ለራሱ አንተን ነው የሚጠሩት እኮ። አይነሱም። እንተዋወቃለን፣ እንሰማለን፣ ግን አንፈርድም። ባኑ ጩጬው ቤት ፓርቲ ኪታል ፕራይቬት ፓርቲ ኧረ ጩጬው ይመቸው። ከአሁኑ የራሱን ንብረት በጣም ጠንቅቆ መለየት ችሏል ማለት ነው። መጠበቅ ብቻ ነው የምጠበቅበት። የጩጬው የራሱን ፕራይቬት ፓርት መጠበቅ ብቻ። ግን ለምን ጠየቀች? አሁን ለምን ጠየቅሽ? ዋ እና ሁላችሁም ገዛችሁት ማለት ነው ልብሱ? አሃ እኔ ብቻ ነኝ የቀረሁት ማለት ነው ከጀሞ። አይ ተይው በቃ ምርጥዬ ተይው። ላይፍ አንዳንዴ እንዲህ ናት። አይሽ ላንቺ አባትሽ ነው የገዛልሽ? አይ የሚገርም አባት እኮ ነው ያለሽ በእውነት ልክ እንደኔ አባት ነው። ፋዘር በደንብ እያየሁ ነው። ሄዳችሁ ፈታ ብሉ በቃ። እኔ ትንሽ አቅም ማለት አሁን ላይ ያለ አቅሜ ትንሽ አንሷልና ሂዱ እናንተ። ኧረ ኖርማል ነው ብራዘር በቃ ሂዱ። ሄሎ አስቺ ፋዘር በተራው እሺ አታስፈራራኝ አንተ ቡዳ እንዴ። ከሌለኝስ ቆይ ከየት ላምጣልህ? ቢኖረኝና አፍንጫ ላይ ብለጥፍልህ ደስ ባለኝ። መቼም ላንተ አልነግረም ስለ ኑሮ በአስማት ቤተሰብ እያስተዳደርን ማዘር ተረዳለች። ከቤት ማልወጣ ይመስላል ከግራ ከቀኝ ተበድሬ ማጅራቴን ቢሉኝ ስወጣ በቃ የለኝም ተፋታኝ። እንደ አንተ አይገባም እንደ አራነቄ በልበናት ከፋዘሩ ይልቅ ያሳቀኝ የማዘራ ስታይል ነው። የሌለ ጭውን የተረዳቸውና ቀድማ ስለተረዳች በቃ ፈረከችበት። ጽዴ ነው። 30 ያለፋት ሴት 30 የኔ እናት 30 እኮ አልሞሻል እኮ። ይኸውልሽ ከዚህ በኋላ እኔ እግርሽ ወድቄ እኮ አይደለም የምጠራሽ፣ እድሜሽ ነው እንደዚህ ወደ ኋላ እኮ የሚጎትትሽ። ይኸውልሽ አንዴ አባትሽ መጣ ቤት ኮኮኮ ምናምን ክፍት ሳርግ እግሬ ወድቆ እኮ ነው የኔ ጌታ። የሴት ሽማግሌም ቢሆን ልከውሰድልኝ ልጄን። አንድ ሴት ሽማግሌ ላይ ተሰማኝ፣ አሳዘነኝ። እውነት እናትሽ መጡ በነጋቱ ኮኮኮ እግሬ ወድቆ ነው የኔ ጌታ። ድጋሚ የኔ ጌታ እባክህን 30 ያልፋትም ተውሰድልኝ። ውሽማ አርጋታለሁ፣ ውሽማ አርጋት። እኔ ደግሞ ለውሽማ ማትበቃም ስል ሹገርም ብቻ ትሆን ገንዘቡ ከኛ ነው አሉኝ። አሳዘነኝ፣ ተሰማኝ። ይኸውልሽ 30 አልፎሻል እኮ ይነት ጥዬ ምናምን ሄዳለሁ ማለት ነው። የለሽም እኮ ከፈለኩኝ ማለት ጥዬሽ ሄዳለሁ፣ ድጋሚ መጥቼ አብሬሽ እሆናለሁ። ጥዬሽ ሄዳለሁ፣ ድጋሚ መጥቼ አብሬሽ እሆናለሁ። ስልጣኔ ነው። እንደውም አልፈልግሽም የኔ ፍቅር። በቃ እሺ የኔ ፍቅር ዶንት ኢሜጅ እኔ ለምን ዘፈዘፍኩት? ለምን ትነካለህ? አባ በእናትህ ወይ ሊያግዘው ፈልገው ነው ባይዞ። እውነትም ካንተ ውጭ ለዚህ ልጅ ለጩጬው ማን አለ? ያን ሁሉ አንተ ስትሰራ አየ፣ አዘነ። በቃ ሊያግዝ ተፍተፍ አለ። ይመቸው። ይሄ ልጅ ባለው ነገር አንተን ለመርዳት ተፍተፍ ማለቱ ትልቅ ነገር ነው። እኔ ወድጄዋለሁ በራስ የሀብታም ልጅ ጠብሼ እዚህ ተበሳጭቻለሁ። ለራሴ ተወኝ በቃ። ዳድ እያስፈራራኝ ነው። ማለት አስፈራራኝ ማለት ምን ብሎ? በቃ አይ ዶንት ዋንት ቱ ኢት ብሬክፋስት አልኩኝ። ከዛ ዱባይ ነው መወስድሽ እያለ ያስፈራራኛል። ዱባይ ነው መወስድሽ አለኝ ማለት እሱን ነው። ዱባይ ነው መወስድሽ ያለሽ እና አስፈራራኝ ምትይ እንዴ? እና በዚህ ዘመን ዱባይ ልሄድ እንዴ? ምን ማለት ነው? አይነትሽ ነው በዚህ ዘመን ዱባይ እንዴ? ምን ሆኖ ነው? በእናትሽ አትበሳጭ በቃ። እሺ ያልኩት ሰሞኑን ሲጀመር ጸባዩ ተለውጧል። ማለት ምን አደረገ ደግሞ? ሌላ ስለዚህ በጣም ተናደደ። ትናንት ብር አስፈለገኝ ያልኩት ከዛን 100,000 ብር ትራንስፈር አድርጎልኝ አይደለም እንዴ?
ውይ 100 ሺህ ብር ሰጥቶሽ ሄደ። በስመ አብ ምን ታደርጋለሽ? 100 ሺህ ብር ጨለለ ልጅ የሚያደርገው እሺ። እኔ ምኑን ከምኑ ነው ማድረግበት? ዝም በቃ አንቺ ብስብስ። ኦኤምጂ እኔን ነው ብስብስ ያልከው? ዝም በያልኩሽ እኮ። እሺ ምን አደረግሽ? እኔ ነኝ ብዙ ሰማሁሽ ታውቂያለሽ። ሲጀመር አቅሜ ከማየው ሰው ጋር ለምን ትገናኛለህ አንተ? 100 ሺህ ብር አይበቃኝም ከምትል ሴት ጋር ለምን ትሆናለህ? አብሮኝ የሚተኛ ካለ ሜሪቾይ ክላሲክ ጊዜ ነው ቡና የጠጡት። ንቀት ሞራል ላይ ነኝ። ጀለስ አውቆ ነው እኮ እንዲህ የሆነ ያለው ከዚህ ጎን ያለው ሙሴ ላይ ችግር አለበት ጠርጥር። ምን ሆነ ነው አንተ? ቆፍጠና አትነስ 6 ሰዓት አንተ አሁን ወንድ ነህ። አንተ ወንድ ነህ። በቃ ፈለገ ተፋታው። ምን አገባ አንተ? አንተ አልፈልግም አልካ። በቃ እሱ ይመቸው። ውጋት ይላል ውጋት የቀጠናው ስጋት ኧረ ምንድነው የምናየው ዘንድሮ? ምንድነው የምንሰማው ዘንድሮ? ግን አሲንጅራ እያልኩሽ አይደል እንዴ? በያ አቲግላሌ ኧረ ላስ ምንድነው የምናየው ዘንድሮ? ኧረ ጋይስ ፋሚሊ ይሄ አመት ግን ትክክል ነው ዘንድሮ አመት። ኧረ ብዙ ነገር አሳየን እኮ ወጣሚያስ ምን ታረጊ ነው? እኔ ራሴን ላጠፋበት ነው። አንዴ ታዲያ ከመሞትሽ በፊት አንተ ምን ቆሻሻ ባለጌ ሰው ነህ። እኔ ራሴን ላጠፋ አንተ እንዴ ትላለህ? ኧረ ደፍተማኝ ሰው ራሱን ሊያጠፋ ነው። አንተ ሌላ ነገር ትጠይቃለህ? ይደርሳል እኮ እንዴ ትጥቻለሁ። ይደርሳል። አንዳንዴ የሰው ልጅን ለማትረፍ የማይሆን ነገር ተስፋ አስቆረጠ። አናምንም። አንተ አሁን የሰው ልጅን ለማትረፍ አይደለም አላማ አላምንም። እኔ አላመንኩም። በርተሚስ ዋ እንግዲህ ለዛሬ የያዝናቸው ቪዲዮዎች ይህን ይመስላሉ። በዛሬው ቪዲዮዎች ዘና ፈታ እንዳላችሁ ተስፋ አለኝ። ሐሳብ አስተያየታችሁን ኮሜንት ላይ ዴም አድርጉልኝ። ሁሉ ጊዜ እንዲህ አይነት ቪዲዮዎችን የምንለቅላችሁ ይሆናል። በጣም አመሰግናለሁ። ወዳችኋለሁ። ይመቻችሁ። ባባይ